ለሊት ቁጭ ብለን ስናለቅስ ምን እንደሚፈጠር ታውቃላችሁ? يهتز عرش الرحمن የአላህ ዓርሽ ይንቀጠቀጣል፣ ሰማያቶች ይከፈታሉ። አላህም መላእክቶቹን ይልክና ባሪያዬን አስቁት፣ እስኪ ፈገግ አስብሉት፣ አብሽር በሉት ይላል። መላእክቶችም ሞክረው ሳይሳካላቸው ሲቀር ይመለሱና ወደ አላህ ያ ረበና ጌታችን ሆይ ባሪያህ ተክዟል፣ ከፍቶታል፣ መሳቅ አልቻለም ይሉታል። አላህ ምን ያውቃለሁ ባሪያዬ እያለቀሰ እንደሆነ፣ ግን የሚያለቅሰው على شيء يحبه فأتعبه በሚወደው ነገር እኮ ፈትኜው ነው፣ አዘግይቼበት አስቀርቼበት እኮ ነው። ግን ይወቅ ምትክን እተከዋለሁ ለأعوضنه جبرا يتكلم عنه أهل السماوات والأرضين ያ ምትክ ደግሞ የሰማያትና የምድር ነዋሪን የሚያነጋግር የሆነን ምትክ እተከዋለሁ። አላህ ማለት ለኛ ጠበቃ ዋስ መከታ ማለት ምትክ ማለት። ስለ አላህ ምኑ ተወርቶ ምኑ ይተዋል? ለአላህ ያላችሁ ፍቅርስ በምን ትገልጹታላችሁ? የተሰማችሁን እስኪ ግለጹልኝ። ሱብሃን